ኦኬ አሁን ደግሞ ኦድ ሲሆን ብለናል። ለምሳሌ ኪዩብ ሩት ኦፍ ኤክስ ፊፍዝ ሩት ኦፍ ኤክስ። አሁን ለኦድ ፓወር እንደ ቅድሙ ኢቭን ችግር የለውም ኔጌቲቭን ብታስገባ ለምሳሌ ኪዩብ ሩት ኦፍ ማይነስ 8 አሁን ማይነስ 2 ሆኖ ይወጣል። ስለዚህ በኢቭን ጊዜ ኔጌቲቭ ሆኖ ይወጣል። ቅድም ኤክስ ሬይዝድ 3 ኔጌቲቭ ሲሆን ኔጌቲቭ ነበር የሚወጣ። ኪዩብ ሩት ኦፍ ኤክስ አሁንም ኔጌቲቭ ሆኖ ይወጣል ማለት ነው። ሶ ዘ ሴም ቲንግ ኔጌቲቭ ቁጥር ኦድ ታይምስ ሲባዛ ኔጌቲቭ ነው። እንደገና ኔጌቲቭ ቁጥር ከኦድ ሩት ሲወጣ ኔጌቲቭ ሆኖ ይወጣል። ኦኬ ሶ ግራፉ ምን አይነት እንደሚመስል እኔ ኤን ዘ ሩት ኦፍ ኤክስ ይሄኛው ኤን ኦድ ነው። ኦድ ሲሆን ኦኬ ሶ በኦድ ጊዜ ኤክስ እና ዋይ ምን ይሆናሉ እንበል። ፖዚቲቭ ኤክስን ወስድ ፖዚቲቭ ከኦድ ሩት ፖዚቲቭ ነው የሚወጣ። ኔጌቲቭስ ኔጌቲቭ ኤክስ ኔጌቲቭ ደግሞ ኔጌቲቭ ቢኮዝ ፖዚቲቭ ከኦድ ሩት ሲወጣ ፖዚቲቭ ነው፣ ኔጌቲቭ ነው ቅድም እንዳየነው። ሶ ግራፍ እናድርግ ቢባል ለፖዚቲቭ ኤክስ ፖዚቲቭ ዋይ ነው፣ ለፖዚቲቭ ኤክስ ፖዚቲቭ ዋይ። ስለዚህ ግራፋችን እዚህ ላይ ነው፣ እዚህ አይሆንም። ለፖዚቲቭ ኤክስ ለኔጌቲቭ ኤክስም ኔጌቲቭ ዋይ፣ ለኔጌቲቭ ኤክስ ኔጌቲቭ ዋይ። ስለዚህ ለኔጌቲቭ ኤክስ እዚህ ግራፍ የለንም፣ ለኔጌቲቭ ነው የሰጠን፣ እዚህ ነው ያለን። ፈርስት ኳድራንት እና ሰርድ ኳድራንት። አሁን ግራፉ እንደዚህም ሊሆን ይችላል፣ እንደዚህም ሊሆን ይችላል። እንዴት እናውቃለን? ዝሮ ፈርስት እና ሰርድ እንደሚሆን ብቻ ነው ያወቅነው ይሄ ነው እንጂ ሼፑ ገና ነው። ሶ ሼፕ ዲተርሚን የምናደርገው ለምሳሌ አንድ ኤግዛምፕል እንውሰድ። ዋይ ኤክስ ሬይዝድ 1/3 ዘ ፓወር 3 እናደርገው። ዘ ፓወር 3 ዋይ ኢዝ ኢኳል ቱ ዋይ ዘ ፓወር 3 ኢዝ ኢኳል ቱ ኤክስ 3 ይጠፋ እንደዚህ። አሁን ሌታስ ኮምፔር ኤክስ ኢዝ ኢኳል ቱ ይሄ ነው አይደለ? ግን ከምን ጋር ኮምፔር እናደርገው? ዋይ ኢዝ ኢኳል ቱ ኤክስ ኪዩብ። እኛ የምናውቀው ይሄ ነበረ ዋይ ኢዝ ኢኳል ቱ ኤክስ ኪዩብ። አሁን ደግሞ ሲቀያየሩ ሶ ምን እናደርጋለን? ኦኬ ዋይ ኢዝ ኢኳል ቱ ኤክስ ኪዩብ ቅድም አይተናል። ምን ሲሆን ኦድ ፓወር። ሶ ለኦድ እንደዚህ መሆኑ አይተናል አይደል? ኤክስ ሬይዝድ ኤን ምን ሲሆን ኦድ አይደል? ይሄ ቅድም አየን። እንደዚህ አይነት ሼፕ ነው። እንደዚህ ክሮስ እየተደራረቡ ይመጣል ብለናል። አሁን ደግሞ ተቀያይረዋል። ኤክስ ኢዝ ኢኳል ቱ ዋይ ኪዩብ። ስለዚህ